ኢንቨስትመንት ከደብረ ብርሃን አኳያ ስናይ እንደሚታወቀው ከተማችን በጣም ሰፊ እድሜ ያላት በ1446 የተመሰረተች ግን ደግሞ በእድሜዋ ልክ አስፈላጊውን የልማት እንቅስቃሴ ያልነበረባት አስፈላጊ የመሰረተ ልማት እንቅስቃሴዎች ያልነበሩበት ከጥቂት ዓመታት ወዲህ ደግሞ በተለይ ከተማዋ አቻ ከሆኑ ከተሞች የተሻለ ኢንቨስትመንት እንቅስቃሴ ያለባት ካላት ከመሃል ሀገር ቅርበት አኳያ ከተማችን ላይ በጣም ብዙ ፋይዳ ያላቸው ትልቅ አቅም ያላቸው ትልቅ ቴክኖሎጂ ያላቸው ባለሀብቶች እና ካፒታል ያላቸው ባለሀብቶች ወደ ከተማችን እየመጡ ይገኛሉ። ከተማችን ላይ ያለው አጠቃላይ የደብረ ብርሃን ገጽታ በብዙ መልኩ ኢንቨስትመንት በመምጣቱ የተቀየረበት ሁኔታዎች አሉ። ከተማችን ላይ መቼ ጀመረ ኢንቨስትመንት እንቅስቃሴ የሚለውን ስናይ ደብረ ብርሃን ከተማ እንግዲህ በ1958 የተመሰረተ አንድ ፋብሪካ የነበራት ነው። ብርድ ልብስ ፋብሪካ ላለፉት 40 ዓመታት እሱ ብቻ የነበረ እስከ 1998 4 ፋብሪካዎች የነበሩበት ነው ማለት ይቻላል ደብረ ብርሃን። የደብረ ብርሃን የኢንቨስትመንት እንቅስቃሴ መጨመር የጀመረው ከሚሊኒየም ጀምሮ ደብረ ብርሃን ከተማ አጠቃላይ ከወትሮ በተለየ መንገድ ለ40 ዓመታት ያልተሰሩ ስራዎች በተለይ ደግሞ በ10 ዓመታት ሰፊ የሆነ ኢንቨስትመንት እንቅስቃሴ ማምጣት የተቻለበት ሁኔታዎች አሉ። እንግዲህ ከ1998 ጀምሮ እስከ 2011 ስናይ ከ178 በላይ አምራች ዘርፉ ብቻ መምጣት የቻለበት ሁኔታዎች አሉ። ባለፉት የለውጥ መንግስታት ለኢንዱስትሪ አዲስ ፖሊሲና ስትራቴጂ በማውጣቱ ለደብረ ብርሃን የኢንቨስትመንት እድገት ጉልህ አስተዋጽኦ አለው ማለት ይቻላል። በከተማው በአጠቃላይ እስካሁን ድረስ ከ176 ቢሊዮን ብር በላይ ካፒታል ያስመዘገቡ 999 የኢንቨስትመንት ፕሮጀክቶች በከተማው እንደሚገኙ የገለጹ ሲሆን ከዚህ ውስጥ በማኑፋክቸሪንግ 722፣ በግብርና 34፣ በአገልግሎት 243 መሆናቸውን ዘርዝረዋል። የአካባቢውን አጠቃላይ ጸጋ በመለየት ደብረ ብርሃን ላይ ያሉትን አጠቃላይ በተለይ በማንኛው ዘርፍ ነው ሊያዋጣ የሚችለው ተብሎ ጥናት ከተደረገ በኋላ በየዓመቱ ኢንቨስትመንት ፍሰቱ እየጨመረ የመጣበት ሁኔታዎች አሉ። ከ2011 በኋላ በተለይ እስከ 2018 ድረስ ከአምራች ዘርፍ አኳያ 722 ኢንዱስትሪዎች መምጣት ተችሏል ማለት ነው። ከተማችን ላይ ከሁሉም ኢንቨስትመንት እንቅስቃሴ አንጻር ከ999 በላይ የኢንቨስትመንት ፍሰት ያለባት ከተማ ነች። በአገልግሎት 240፣ በግብርና 34፣ በኢንዱስትሪ 722 በአጠቃላይ ይሄ ኢንቨስትመንት ያለበት ከተማ ነው ማለት ነው። ይሄ ስራ እንዲመጣ በተለይ ያለፉት በተለያየ ምዕራፍ የነበሩ የከተማችን አመራሮች ለከተማው እድገት ያላቸው ጉልህ ሚና የተሻለ እንደነበረ ማሳየት ይቻላል ማለት ነው። ካፒታል ደረጃ ወደ 176 ቢሊዮን ብር ካፒታል ያስመዘገቡ ባለሀብቶች ናቸው መምጣት የቻሉት። አሁን ባለበት ሁኔታ ላይ ምርት በጀመሩት አገልግሎት እየሰጡ ባሉት ላይ 47000 ስራ እድል መፍጠር ተችሏል ማለት ነው። ግን ወደ ስራ ሲገቡ ሙሉ በሙሉ ከ138000 በላይ ዜጎች የስራ እድል መፍጠር ይቻላል። ይሄ ስራ ለመፍጠር የከተማችንን ብቻ ሳይሆን አጎራባች ወረዳና ዞኖች ያሉ ወጣቶችን ጭምር ሁሉ ያካተተ በጣም ትልልቅ ግዙፍ የሆነ ኢንዱስትሪ ነው እየመጣ ያለው። በተለይ በምግብ በአግሮ ፕሮሰሲንግ ትልልቅ እነ ብሮን ፉድ መምጣት የቻሉበት ሁኔታዎች አሉ። በእንጨትና ብረታ ብረት ዘርፍ ብናይ እነ ዛሙ እነ ስቲል ዲቪ መምጣት የቻሉበት ሁኔታዎች አሉ። የአካባቢን ጥሬ ዕቃ ሊጠቀሙ የሚችሉ በብዛት በተለይ አንዱ ትኩረታችን የአካባቢ ጥሬ ዕቃ የሚጠቀሙ ላይ ትኩረት እያደረግን ስለሆነ በኬሚካል ዘርፍ ማንሳት ይቻላል። ጁኒፐር አይነት ፋብሪካዎች በብረታ ብረት ዘርፍ እንደ በላይነህ ክንዴ የመኪና መገጣጠሚያ አይነቶች በስፋት እየመጡ የነበረበት ሁኔታዎች አሉ ማለት ነው።